ስሜ ወይዘሮ የሺገዳ እባላለሁ። አሁን እየሰራሁ ያለሁት ይሄው እንደምታዩት ታክሲ ስራ ነው። ጡረተኛ ነኝ። ከዚህ በፊት የቴክኒክ ሰው ነበርኩ። ለ40 አመት ያህል ቴክኒክ ስራ ሰርቻለሁ። ከዛም አሁን ጡረታ ስወጣ ያው ስለ መኪና እውቀት ስለነበረኝ ያው ወደ መኪና ስራ ገባሁ ማለት ነው። እውነት ነው። የ62 አመት አሮጊት ነኝ። የእርሻ መሳሪያዎችና የቴክኒክ አገልግሎት ድርጅት የሚባል መስሪያ ቤት ውስጥ ነው የነበርኩት። ታክሲውን እንኳን ያው በጋራ ነው ከሰው ጋራ የያዝነው። ገና ነው ወዳችንም አልጨረስንም። የከፈልን ያው እንግዲህ ከጡረታ ጋራ መተዳደሪያው ምቹ ስለሆነች ፈጥኖ መክፈል ያስቸግራል። በእርግጥ ስራው ከባድ ነው። ምናልባት የእድሜ ጉዳይም ሊሆን ይችላል። ስራው በባህሪው ከባድ ነው። ታክሲ ስራ በባህሪው ከባድ ነው እና የሰዎች ባህሪ አለ፣ መውጣት መግባት አለ፣ መጫን ማውረድ አለ፣ የሰውን ስሜት መጠበቅ አለ፣ የመንገድ መጨናነቅ አለ። አስቸጋሪ ነው በጣም። የታክሲ ስራ ከባድ ነው። ያው ጠዋት እንነሳለን፣ ለምሳ እንገባለን፣ ትንሽ መኪና እናሳርፋለን፣ እኛም እናርፋለን። ከዛ ቀጥሎ ደግሞ ያው ይወጣል እስከ ምሽት 2 ሰዓትም 3 ሰዓትም እንደ ሁኔታው ይሰራል። ከካሳንቺስ ቦሌ ሁልጊዜ የምሰራበት መስመር ነው። አንዳንድ ጊዜ ከሜክሲኮ መገናኛ ደግሞ እንደዚሁ የምታወቅበት መስመር ነው እሱ። እንግዲህ የፕሬሲዮን ብዙ ጊዜ መያዝ አለ፣ የመንገድ መጨናነቆች አሉ፣ ብሬን መያዝ አለ። እግር ላይ ከባድ ፈተና አለው እና አሁን እግሬን እያመመኝ ነው። ብዙ ጊዜ ያስቸግረኛል እያመመኝ እግሬን። ለሴቶች ብቻም ሳይሆን ሴቶቹንም አነሳለሁ። ወንዶች ላይ አሁን እዚህ የምታያቸው 2 ልጆች ሌሎችም 3 ልጆች አሉ በኔው መኪና ላይ እየሰሩ እንጃ ፍቃድ እንዲያወጡ አድርጌ እንዲለማመዱ አድርጌ። አሁን እዚህ ያሉ 2ቱ እንዳጋጣሚ የሆነ ሹፌሮች ናቸው። መኪናቸውን አቁመው ነው አሁን የኔን ቤት ለእናንተ ለማሳየት ሲሉ ነው የመጡት እንጂ ሌሎችም አሉ። በግል ድርጅትም የተቀጠሩ አሉ እና ሰዎች ወደ ስራ እንዲሄዱ እጅግ በጣም ነው ፍላጎቴ ነው። በእኔ መኪና ተለማምደው እንዲሰሩ ፍላጎቴ ነውና ሴቶቹም ቢሆኑ ቢሰሩት ጥሩ ነው የምለው። እኔ እንደዚሁ እንደኔ ሌሎችም ውስን ሴቶች አሉ አዲስ አበባ ውስጥ ታክሲ እየሰሩ ያሉ። ከነሱ ጋራ ግንኙነት እናደርጋለን። አንዳንድ ጊዜም መንገድ ትራንስፖርትም ሄደን ልዩ ድጋፍ እንዲደረግልን ሁሉ አብረን ጠይቀን ተደርጎልናል። ተባብረውናል። እግዚአብሔር ይስጣቸውና የተደረገልን ኮድ 3 ነው ሁላችንም ይዘን የነበረውና ኮድ 3 ሰርቪስ እንዲሰጥ አይፈቀድም። ያለ ሴቶች በልዩ ሁኔታ የሰርቪስ አገልግሎት ተሳትፈን መጠቀም እንድንችል አድርገዋል። ሁለተኛ ከባድ መንገዶች ስለሚያስቸግሩን እነዛን መንገዶች ራሳችን መርጠን ምድባችንን ታፔላ ራሳችን መርጠን እንድንወስድ ሙሉ ድጋፍ አድርገውልናል። አንዳንዴ በቤተሰብ ችግርም በምንም ቤታችን ብንቀር የአቴንዳንስ አስተያየት እንዲደረግልን ፈቅደውልናል። አለ የሚባለውን የተቸገርንበትን ነገር ሁሉ ተባብረውናል። ደብዳቤም ሰጥተውናል በዚህ ዙሪያና መንገድ ትራንስፖርት ባለስልጣንን በዚህ አጋጣሚ ላመሰግን እወዳለሁ። እንግዲህ ስራው ከባድ ነው ብያለሁ። ስራ መቀየርን እድሜውም አቅሙም ራሱ ያስገድዳል። አሁን ይሄ ከባድ ስራ ነው። በየደቂቃው ሰው ማውረድ፣ ሰው መጫን፣ መውጣት፣ መግባት፣ መንገድ ማፈላለግ፣ መፈላለግ ሁሉ ያስፈልጋልና ያ እየደከመኝ በሄደ ጊዜ አስቸጋሪ ስለሚሆን ለእግዚአብሔር ፈቃዱ ቢሆንና ባገኝ አነስተኛ ታክሲ ኮንትራት እንደዚህ በአንድ መስመር የሚኬድበት ሳይወጡ ሳይገቡ
ሳይጭኑ ሳወርዱ የሚሆንበት ሁኔታ ቢፈጠር ደስተኛ ነበር። አንዳንድ ሁኔታዎች አሉ መስተካከል ያለባቸው። በዚህ በትራፊኩ ዙሪያም ደግሞ ለሴቶቹ መብት ብቻም ሳይሆን ሰው የውቀቱን ሀሳብ ከሰጠ ሲጠራቀም ጥሩ ውጤት ያመጣል ብዬ ነው እንደኔ የምገምተውና አንዳንዴ በትራፊኩም ዙሪያ ሴት እንደመሆናችን መጠን ልዩ ድጋፍ ልዩ አስተያየት ቢጨመርበት። ምክንያቱም በአብዛኛው ሴት ጥንቁቅ ነው፣ ለማጥፋት እና ለድፍረት አይሞክርም። ህግ አክባሪ ነው ብዬ ነው የማስበው ከራሴ ጀምሮና ስህተቶች ቢፈጠሩ በምክርና በአስተያየት መታለፍ የሚቻልበት ሁኔታ ቢፈጠር ለማለት ፈልጋለሁ። ልጨምር የምፈልገው ነገር ይሄውና ስራው በሴት መሰራት ይቻላልና ሴቶች እየገዙ ለወንዶቹ እንዲሰሩ ከሚያደርጉ በራሳቸው ትግል እንጃ ፈቃድ አውጥተው ወደዚህ ስራ ገብተው በዚህ ስራ ቢሰማሩ ጥሩ ነው ብዬ ነው የማስበው። ምክንያቱም ለአደጋውም መቀነስ ጥሩ ነው። የሴት ማሽከርከር አሁን አደጋ ድርሼ አላውቅም ብዬ ነው የማስበውና ጠንቃቆች ነን፣ ስጉዎች ነን፣ እየተጠነቀቅን ነው የምንነዳውና ሴቶቹ ይህንን ስራ በስፋት ቢሳተፉበት ለአደጋ መቀነስም ጥሩ አስተዋጽኦ አለው ብዬ አስባለሁ።